ለምንድን ነው ማታ ስልክ ስደውል ያላነሳኸው? ታኝቼ ነበር። በሁለት ሰዓት? መቼ ነው በዚህ ሰዓት መተኛት የጀመርከው? ነዳጅ ከጠፋ ጀምሮ። በነዳጅ ነው እንዴ የምትንቀሳቀሰው? ከአንቺ ቦርሳ ውስጥ የሚወጣው ደግነትሽ እኮ ለኔ ነዳጅ ነው። ሰሞኑን ቦርሳሽን መክፈተውሽ እንጂ ጥፋቱ እኮ የራስህ ነው። ምን አደረኩ? ከከፈትኩት ቦርሳ ውስጥ ያወጣሁትን ገንዘብ ሰጥቼ ቀና ስለ አንተ የለህም። ከዚህ በኋላ አይለመደኝ። ካላመንሽ አሁን ስጭኝና ሞክሪ። ሄሎ፣ እየመጣው ነው። 10 ደቂቃ ብቻ። ማን የደወለው? ጓደኛዬ ነው ጆ። ሞክሪኛ። ፍቅሯን አስበልጣ በጣም ነው ፍቅርሽ። ደውልሻለሁ። እሺ ብዙ አስጠበቅኩሽ እንዴ? ልሄድ ስል ነው የመጣኸው? እንድሞትብሽ ትፈልጊያለሽ ማለት ነው? በእኔ መሄድ ነው የምትሞተው? በአንቺ ናፍቆት አንድ ቀን ሳላይሽ ቡል በሽታዬ እንደሚነሳ ታውቂ? አለማርፈድ ነው። ምንድነው እንዲያስቆየ? ባንክ ቤት ያለው ወረፋ መሰለሽ? ኤቲኤም አትጠቀምም? እባክሽ ቦርሳው ኤቲኤም አይጠቀም። ቦርሳው የኛ ሰፈር ባንክ ቦርሳ ነው ወይ? ፍቅር ከሄድክ በኋላ ሳስበው የሰጠው ክብር ሳይንስ አይቀርም። ከፈለክናና ልጨምርልህ። ደስ ይለኛል። በቃ አንቺ እዛ ሁሌ ምን ሄድባ ካፌ ጠብቂ። ማን የደወለልህ? ባንክ እንዴ? ለፍቅረኛዬ ምን ሆነሽ? ማን ነው ፍቅረኛሽ? ሄኒማ ፍቅረኛዬ ነው። እንዴት ነሽ ታዲያ? ፍቅረኛ ተጫወተብን ማለት ነው። እኔንማ ከነ ቦርሳዬ ነው የተጫወተብኝ። ሄኒዬ የኔማ አንተ ውሻ! እንዴ ምንድነው ፍቅር? ይሄ ነው ማለት ነበር። ሁለት እግር አለኝ ተብሎ ሄልሹ ኧረ በማርያም ንቂ! ማረሻት! ኧረ ማረሻት! ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት ወይኔ ልጅ በሞትኩ። እህቴ ምን ሆንሽብኝ? ተይ እንደዚህ አትሁኝብኝ። እማ ሉሌ ተነሽ ስደቢ። ተነሽ መችኝ። ሉሌ እባካችሁ አስገቧል። ምንድነው? ምን ሆናችሁ? ለምንድነው እዚህ የሆንኩት? ምንም አልሆንሽም። ደክሞሽ ነው መሰለኝ። ራስሽን ስተሽ ነው። እማዬ አንቺንም ጨምሬ ያሰቃየሁሽ አይደል? ምን አለ አምላኬ ቶሎ ብትገላግለኝ። ዝም በይ ሟርተኛ። እኔ ሰለቸኝ አልኩሽ። ወጣኝ። እናትሽ እኮ ነኝ። እማ በቃ እንግባ። ኤልሹ በቃ እኔ ልሄድ። አይዞሽ እሺ የኔ ልጅ ተባረክ። አይ እናቴ ምን አደረኩኝና ምስጋና ይገባኛል። ኤልሹ እኮ ናት። ማን በሷ ይጨክናል? እስኪ ተወይ ልጄ፣ ፈተና ይበዛ። በላላ ቁም። እሺ በቃ ደህና ትሆናለች። እሺ እማ የልትጂ ነው? ደጁን ልጸና ሰው አይደለው? ሲጨንቀኝ ከሱ ውጪ ምን መሄጃለኝ? አብርሽ ልምጣ እማዬ? አይ አረፍ በይ፣ ቶሎ እመጣለሁ። ከወንድምሽ ጋር ሁኚ። እህቴ እኔ ያለሁሽ ላንቺ ስል ምንም እሆናለሁ። ገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤ መቼ ተነዳ ታውቃለህ፣ አሁን ቢደውልልኝ ስልኬን ጠረጴዛው ላይ፣ እቅዶቼን አየር ላይ፣ ህይወቴን ሜዳ ላይ ትቼ ያለበት እየከነፍኩ ሄድ ነበረ። ድሮም ሳውቅሽ
የማይወድሽም ማሳደድ ነው ልማድሽ። ቢወደኝማ ቢሆንልኝማ ናፍቀሽኛል ነይ ቢለኝማ ካሁን በፊት እርሱን ብዬ ሄጄ እንዳላሳፈረኝ አፍቅሬው እንዳላስመረረኝ ሁሉንም ነገር ትውት አድርጌው እሱ ወዳለበት ክንፍ እያልኩ ሄድ ነበር። ያን ሁሉ አድርጎሽ በነፍስሽ ተጫውቶ ሲያበቃ አሁንም ልብሽ እሱ የሚሰጥሽን ህመም ይፈልጋል። ይሄ እብደት ነው። እብደት ይመስላል። ትናንት እኔን የሚያውቁት ሁሉ ለምን ይሉኛል። እኔ ግን መልሴ አንድ ነው፣ ስለማፈቅረው። ይሄ ፍቅር አይደለም፣ ልክፍት ነው። የሰውን ልብ የሚያቆስል በፍጹም ልክ አይደለም። ልብ መች ሚዛን አለው ብለክ ነው? እኔ ምልክ እኔስ በጭስ መደበቄ የማስታግሰው ህመም ስላለኝ ነው። አንተ ማን ነው የኔ ቋሚ ላይ ተራቀባ ያደረገህ? ፍቅር ይሆናላ። እንዴት? አንቺ አይገባሽም ባክሽ። ምንድነው የሚያወራው? ወይኔ እንዴት አባቱ ነው የሚያምረው። ዲያስፖራ ነው መሰለኝ። ሂጂና አውሪው ብቻውን እኮ ነው። ሌላው ቢቀር የተጠቀምነውን አስከፊ። ይሄንንማ አስቀምጦ ነው ማለት። ሂጂ ሃይ ሰው አለው የለውም። ሰው አባላለሁ። ቢኒያም ለምን አትቀላቀለንም? ውይ ይቅርታ፣ ልውጣ ስል ነው የመጣሽው። ያንተን ብቻ ነው ይመስል ጨመር። የኔን ብቻ እሺ። ምን ችግር አለው የኛንም ጨምረህ ብትከፍል? ያለ ፕሮግራም ሰው ከጋበዝኩ ለኔ ብጤ ሰጠው ነው የሚመስለው። መልካም ቀን። ናት ይባላል። ጆ ምን እየሆንክ ነው? የሮ አፈቅርሻለሁ። ድረስ ነው ማስብ። ጆዬ ምን ነው ቆየ ካስጠበከኝ እኮ። በጣም ይቅርታ። ቆይ ለምንድን ነው እንደዚህ አቻኩለሽ የጠራሽ? ሰው ላስተዋውቅክ እኮ ብዬ ነው። ለአዲስ ፍቅረኛ ጆ ወንድሜ ነው ብዬዋለሁ። ምን ወንድም እንዴ? ስሙን ሳነሳው ፍቅረኛ ይመጣ። ቆይ ይዤው ልምጣሽ። ጆ ዛሬ እንኳን እስኪ ውስጥህን ተናገር። ከሌላ ሰው ጋር እንኳን ሲሆን ምንም አይሰማህም እንዴ? ናት ይባላል። ጆ ምን እየሆንክ ነው? ይቅርታ የሮ፣ እኔ ይህን ማድረግ አልችልም። ይቅርታ ናቲ፣ እኔ የእሷ ወንድም አይደለሁ። እኔ እሷን አጥቼ መኖር አልችልም። የሮ አፈቅርሻለሁ። አየህ አይደል? ይወደኛል እኮ እንዲሁ መሸነፍ ስለማይፈልግ ነው። እውነቱን እንዲናገር ስለረዳኸኝ አመሰግናለሁ። ቆይ ይሄ ሁሉ ድራማ ነበር ማለት? አዋ ያንተን አንደበት ለመክፈት ከዚህ የተሻለ አማራጭ አላገኘሁም። በቃ ተሳክቷል። እንኳን ደስ አላችሁ። ካሁን አፍቅሬሻለሁ በፍቅር አብረን እንኖር ነገም ቢሆን ያንቺ ነው። አርፋጅ ወይኗ ጊዜ ፈጥኖ ምን ነው ብቻሽ እያለቀሽ ነው እንዴ? ዝም ብዬ ነው። ምን ተፈጥሮ ነው? መባረሩን አወቀ መሰለኝ። ሴጣን የት ነው ያለችው? አብርሽ ምን ልታደርግ ነው? እዚህ ስመጣ ነው ሆቴል ያጡት። ከዚህ መስሪያ ቤት መቼም አልወጣ። ላውራት እፈልጋለሁ። እሺ እንደዛ ከሆነ እላይ ናት። እሺ እረዳሃለሁ። እኔም ያለሁበት ህመም ስለሆነ። ታዲያ ጓደኛ መሆን እንችላለን?
አብርሽ እንዴት ሆንክ? ነገሮች ተበላሽቷል። አለቃቸውን ማግኘት አልቻልኩም። እዚህ ታች ነበር ጥበቃ መስሎ በስልክ ሲያወራ ሰምቻለሁ። ፊቱን ታስታውሻለሽ? ፊቱን አላየሁትም፣ ግን ተነስቶ ሲወጣ እጁ ላይ የሆነ ታቶ ነገር አይቻለሁ። ምን አይነት ቁጥር ነገር ነው? 4 ምናምን። ቆንጆ ጨዋታ። እንኳንም አወኩ። ወንድሜ ከዚህ በላይ ከተጠጋን ቤቶቹን መናዳችን ነው። ወይ አንተ ነህ እንዴ? እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደርክ? ወዴት ነው? ኑ ልሸኛችኋ። አረ እዚሁ ቅርብ ነን። እኔና እህቴ መንፈሳችንን የምናደስበት አንዲት ቦታ አለች። ከፈለክ አንተም መምጣት ትችላለህ። ደስ ይለኛል። ኑዋ ስምህን ግን አልነገርከኝም። እርቅ እባላለሁ። የብሌንን አውቀዋለሁ። ያንተስ ግን? መሀር ይባላል። መልካም ስም አለ። በዚህኛው ቀይ አስታጠፍ። እሺ በጉዞ ላይ 3 ጎዶሎ ቁጥር ነው ወደ መከፋፈል ያደርሳል። ቅናት፣ ጭቅጭቅ፣ መጨረሻው አሳዛኝ ይሆናል አለ ፌቢያን። ምን ማለት እንደሆነ ገባኝ። ይህን ስል ፊቴ በአፍረት እየቀላ መሆኑ ይሰማኛል። ዳግላስ፣ ሊሊ ቆንጆ ሴት መሆኗን ታምናለህ? በመስማማት ራሴን ነቀነኩ። ሀብት እየጨመረ ሲሄድ ደግሞ እያማረባት ይሄዳል። እሺ እርቅ ምን ላይ ነበር ያቆምኩት? አንቺ ልጅ ግን ምን ይሻልሻል? ይህን ያልበቃ ብሎሽ የሰው ታስጨንቂያለሽ። እና ተመስጦ ሲያይን ለሚያየው ሰው እኮ የመጨረሻውን ብቻ ሳይሆን ሙሉን የሸመደደው ነው የሚመስለው። ቆይ ዛሬ የንባብ ቁርስ የለንም እንዴ? ኧረ አለ መጣው። ብሌኔ ማለት ማየት እንደማልችል እንዳይሰማኝ የምታደርገኝ እህቴ ናት። በወላጆቻችን ሞት የቀማኝን ፈገግታ ለመመለስ ብዙ ታግላለች። ለአመታት የገባሁበት አርሙሞ የወጣሁት አንተ ቤት የመጣህ ቀን ነበር። እንደምታየው አይን የለኝም፣ ተነስቼ አላገላግል ነገር። ድምፄ ግን አንድ ቀን እንደሚያገለግለኝ አውቅ ነበር። ግን ለአመታት ዝም ማለት ብሌንን የጎዳት አይመስልም? እንዴታ! የማያወራ የማያይ የቆመ ሬሳ ሆኜባታለሁ። በእርግጠኝነት እኔን የቻለች ምንም አይነት ችግር ቢመጣ እንኳን የመጋፈጥ አቅሟ አላት። ውስጤን አምነዋለሁ። ፈጣሪ አንተን ያለ ምክንያት ወደ ህይወታችን አላመጣ። እኔን እንኳን ብታጣ አንተ ጥሩ ጓደኛ እንደምትሆነ ታምናለሁ። ምን ነው አትሆናትም? እውነቴን ነው፣ ችግር የለውም። ቆዩ አይደል? ወረፋ ሆኖብኝ እኮ ነው። ስማ፣ አዲሷ ተከራያችሁ እንዴት ነች? ለመደች? ምን ነው? ለምን ጠየቅኝ? አይ ምንም፣ ዝም ብዬ ነው። ጥሩ ልጅ ትመስላለች። በዛ ላይ ሴጠላጤ ነች። አው አይደለ? በጣም ጥሩ ልጅ ነች። ሰላም፣ እንዴት አደራችሁ? እንዴት ነሽ ብሌን? አምፖል ተቃጥሎብኝ ነበር፣ ግን የሚቀይርልኝ ወንድ አጣሁ። ምን ችግር አለው? እኔ እያለሁ ፊክስ ነው ማረገው። እሺ፣ አመሰግናለሁ። ምን እየሰራችሁ ነው? ካርታ እየተጫወትን እኮ ንግስቷ ጠፍታብን፣ ይኸው አሁን መጣች። እሺ እሳቴ በለ አንተ ንቃ ነው። ሌላ አምፖል የሚቀይርላት ወንድ ይዘህ የመጣችው? ስሚ አንቺ። አቤት። ላጤንኝ ብለሽ አንድ ቤቱን የተከራየሽው? አዎ። ምን ነው? እንዲሁም የቤት ኪራይ ጨምሯል። ያማንንም ወንድ ይዘሽ ለመምጣት ነው ላጤንኝ ምናምን ያልሽው? አረ እንደዛ አይደለ። አረ ተረጋጋ። ሰው እያከረው እኮ ነኝ። ቻኩዬ ስጣደፍ እኮ ፋይል የረሳሁት።
እንደምታውቁት ስራ ይባላል ከዚህ ነው። ዛሬ ማታ በረራ ስላለው እኔ ጋር ነበር ያደረው ይዤ ልመጣው። እሺ ሰላም ናችሁ? እሺ ሰላም ነው። ማታ ቻይና ስለሚሄድ እኮ ስዋከብ ቀይራስ ይችላል። እና አምፖሉን መቼ ልቀይርልሽ? በሉ እናንተ ተቀያይሩ፣ እኔ ልግባ። ያኔ ላረኩክ ነገር ደግሞ በጣም ይቅርታ። ያኔ የነበረውን ነገር በሙሉ ረስቼዋለሁ። ቢያንስ እንኳን አንድ እድል ስጠኝ። የዋህ እንጂ ሞኝ አይደለሁ። ሰውም እንዳየሩ ጸባይ ይቀየራል፣ ሁሉንም እንደራስ ማመን ይቸግራል። ሄሎ በእናትሽ ታክሲ አጥቼ ነው 5 ደቂቃ። ስለዚህ ነው ልቤ። አረ ቆይ ማንን እንዳየው? ቆይ እደውልልሻለሁ አንዴ። አረ በቃ እንደሚሆን አርጋው። ጆ ለምን አልቻልኩም? ለረጅም ጊዜ እኮ ስፈልግክ ነበር። ያኔ ላደረኩት ነገር ደግሞ በጣም ይቅርታ። ያኔ የነበረውን ነገር በሙሉ ረስቼዋለሁ። አሁንም ያ የዋህ ልብህ አለ። እባክህ ጆ ተመልሰን እንደ ድሮ እንሁን። በጣም ናፍቀኸኛል አይደል? ተመልሰን እንደ ቀድሞ እንሁን። የዋህ እንጂ ሞኝ አይደለሁ። ጆ ለምን? እኔ እኮ እወድሃለሁ። ትወጂኛለሽ? ያኔ እግርሽ ላይ ወድቄ ስለምንሽ ምን ነበር ያልሽ? ድሃ ሲሰራ እንጂ ሲያፈቅር አያምርበትም ነበር ያልሽ። ጆ ያኔማ ተሳስቼ ነበር። ከተለያየን በኋላ ነው ዋጋ የገባኝ። ቢያንስ አንድ እድል እንኳን ስጠኝ። አልተሳሳትሽም። እንደውም በጣም ትክክል ነሽ። ያኔ ናቅሹ ድሃ ዛሬ ላይ ተለውጧል። እድሜ ላንቺ። አሁን ላይ ስራ እንጂ ፍቅር አይታየኝም። ደህና ሁኚ። ዛሬ ጥለኸኝ ሄድክ። ዳግመኛ ልታገኘኝ እንዳትሞክር። ሄሎ የዛሬን ብቻ አስመድበኝ። ነገውኑ መልስልሃል። አቧን ታመልስም ባክ። እመነኝ፣ ነገውኑ መልስልሃለሁ አልኩ አይደል እንዴ? የዛሬን ብቻ አስመድበኝ በቃ። መቼ ነው ግን የምትለወጠው? ዛሬ እንጆ። ይሄ መጨረሻዬ ነው። ደግሞ እንደማሸነፍ ታውቆኛል። ካሸነፍኩ ደግሞ ድጋሚ ወደዚህ ወደ ቁማር ህይወት አልመለስም። ለኔና ላንቺ ብዬ እኮ ነው ፍቅር። ሁልጊዜ እንደዛ ነው የምትለው። ግን ያው ነህ። ቆይ ያጣው ገንዘብ ብቻ ነው እንደሚመስልክ? እኔንም እያጣኝ እንደሆነ አይታወቅም? ቆይ ለምን አይገባሽ? ለምንድን ነው ማትረጂ? ያጣሁት እኮ ብዙ ነገር ነው። ይሄን ደግሞ ማድረገው ለኔና ላንቺ። ይኸውልህ ያጣውን አንዴ ያጣዋል። ለኔና ላንተ ደግሞ የምትኖረው ቁማር ለማቆም እንጂ በቁማር ባመጣው ገንዘብ አይደለም። ዛሬ ያንተ ውሳኔ ነው። ወይኔን ትመርጣለህ ወይ ቁማርህን? ተይ እንደዚህ አትበይ። ይሄ መጨረሻዬ ነው። ቃል እገባልሻለሁ። ስማ፣ አንዳንድ ሱስ ካላሸነፍከው ያሸንፈሃል። የነበረህን ነገር ሁሉ ይወስድብሃል። በቁማር ያሸነፍከው ገንዘብ በፍቅር ያሸነፍከውን ልቤ ሊተካው አይችልም። ዛሬ ጥለኸኝ ሄድክ። ዳግመኛ ልታገኘኝ እንዳትሞክር። ሄሎ ስማ፣ ከመጣና መደብ ሊጀመር ነው። አስገባህልኝ? አዎ አሁኑን መጣሁ። እመልሳለሁ ፍቅር። በእናቱ ሁለተኛ እንዳትታሰር። አኩርፊኝና ለባብልሽ ሁልጊዜ። ቆይ ምን አድርገን የታሰርከው? ያጠፋል ትካዜ። ከሰው ጋር ተጣልቼ ነው። ግን እኮ ሰፈር ውስጥ የሌባ እህትዬ። ማን ያለሽ? እነ ሜላት፣ ቃል ኪዳን፣ እየሩስ፣ አቡሽ ራቡ ሌባ ነሽ የሌባ እህትዬ ያለኝ ነበር። ማማዬ ወንድምሽ ሌባ አይደለም። እሺ ደግሞ አንቺ ታምኛለሽ አይደል? አምናለሁ። አንገትሽን አስደፋውሽ አይደል? ሁለተኛ ከሰው ጋር አልጣላም። ሰው ደግሞ ስም ሊያወጣልን ስለሚፈልግ ነው ሌባ የሚላል። በእናቱ ሁለተኛ እንዳትታሰር። እሺ የኔ ታላቅ እህት
ድንገቴ እህቴ